የአሜሪካ አምባሳደር የኢትዮጵያ መንግስት በራስ ዜጎች ላይ የሚፈጽመውን የድሮን ጥቃት ያቁም በማለት ያወጣው መግለጫ አነጋጋሪ ሆኗል። መግለጫው ኤምባሲው ፋኖና የኦሮሞ ነጻነትን በተመለከተ አምባሳደሩ ጠንከር ያለ መልእክት ማስተላለፋቸውን ይፋ አድርጓል። አምባሳደር ኤርቪን ማሲንጋ ይህንን ሀሳባቸውን ሰርዘው ድጋሜ ሌላ መግለጫ ማውጣታቸው ደግሞ ብዙዎችን እያነጋገረ ነው። አምባሳደሩ በመግለጫቸው የቀየሩት አገዛዙ በድሮን የራሱ ዜጎች መግደሉና ፋኖን በተመለከተ ያሰፈሩት ሀሳብ ላይ ነው። እንዴት የሚለውን በዝርዝር እናያለን። በአማራ ክልል በርካታ አካባቢዎች ውጊያ መቀስቀሱ ታውቋል። የአገዛዙ ጦር ከገጠመው የፊት ለፊት ውጊያ በተጨማሪ በፋኖ ኃይሎች በሚፈጸሙ የደፈጣ ጥቃቶች ምክንያት ከቦታ ቦታ ለመንቀሳቀስ ፈተና ሆኖበታል የተባለው የኢትዮጵያ መንግስት ከጤና ባለሙያዎች ጋር እንዲደራደር አምነስቲ ኢንተርናሽናል ጠየቀ። የሰብአዊ መብት ተቋሙ አምነስቲ ኢንተርናሽናል የብልጽግና መንግስት የሐኪሞችን ጥያቄ ለመመለስ ከጤና ባለሙያዎች ጋር በጠረጴዛ ዙሪያ መደራደር አለበት ብሏል። አገዛዙ ደግሞ በአሁኑ ሰዓት ሐኪሞችን እያሰረ ነው ያለው አምነስቲ ኢንተርናሽናል ይህ ብቸኛ አማራጭ ነው፣ ሊቀጥል አይችልም፣ ድርድር መፍትሄ ነው ብሏል። ሌላ በኩል የብልጽግናው መንግስት ተግባራትን ፈጸም የሚታወቀው የፌዴራል ፖሊስ ያሰርኳቸው ሐኪሞች ቁጥር እነዚህ ናቸው ብሎ በይፋ ተናግሯል። በዝርዝር እናያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ አቡነ አብርሃምና ብፁዕ አቡነ ጴጥሮስን ከኃላፊነታቸው አንስታ በአዲስ ሊቃነ ጳጳሳት ተካች። በምትካቸው አቡነ ሳዊሮስና አቡነ ዲዮስቆሮስን ተክታለች። ለምን የሚለውን ዝርዝር ይዘናል። ሱዳን በጦርነት ላይ የኬሚካል ጦር መሳሪያን ተጠቅማለች ማለት ከአሜሪካ ማዕቀብ ጣለባት። ሱዳን በቀጠለው የእርስ በርስ ጦርነት ባለፈው ዓመት በፈጥኖ ደራሽ ኃይሎች ላይ የኬሚካል ጦር መሳሪያ ተጠቅማለች ማለት አዲስ ማዕቀብ እንደምትል የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል። እኒህና ሌሎችን ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። አብራችሁን ትቆዩ ጋብዛለሁ። ወደ